አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በዚህ ቪዲዮ ሀብትና እስልምና እንዴት አብረው እንደሚሄዱ፣ አንድ ሙስሊም ሀብታም ለመሆን መሞከር አለበት ወይ፣ ምን አይነት የገንዘብ ምንጮችን መራቅ አለብንና ቁርአንና ሱናን ስራ መስራት ላይ እንዴት ነው የምንጠቀማቸው የሚለውን እናያለን። መጨረሻ ላይ ደግሞ አራት ቁርአንና ሐዲስ ላይ የተቀመጡ የሪዝቅ ማስፊያ መንገዶችን እናያለን። አሁን ወደ ቪዲዮ። ብዙዎቻችን የምንሳሳተው ነገር ድህነት ሙእሚንነት ይመስለናል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለምና ሁሉም ሰሃቦችም ድሃ የነበሩ ይመስለናል። ግን ይሄ ልክ አይደለም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲወለዱ ከተከበረ ቤተሰብ ነው የተወለዱት። በወጣትነታቸውም ታማኝና ታዋቂ ነጋዴ ነበሩ። ከአስሩ ጀነት በሕይወት እያሉ ቃል ከተገባላቸው ሰሃቦችም አብዛኞቹ ሀብታሞች ነበሩ። ነገር ግን ከዱንያ ለመራቅ አኗኗራቸውን ቀለል በማድረግ ነበር የሚኖሩት። ሀብታም መሆን ሲባል ከብር መኖር አንጻር ብቻ ሳይሆን አብሮ ይዞ ከሚመጣው ተጽዕኖ፣ ክብርና ነፃነት አንጻር አስፈላጊ ነው። ምክንያቱም ሌሊት ቆሞ ስላደረ ከዙሁር በኋላ ትንሽ መተኛት የሚችለው ተቀጣሪ ነው ወይስ የሱቁ ባለቤት? የሰኞና ሐሙስ ሱና ጾምን ስለጾመ ቤቱ በጊዜ ለማፍጠር የሚችለው ተቀጣሪው ነው ወይስ የሱቁ ባለቤት? በተጨማሪ ደግሞ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የላይኛው እጅ ከታችኛው እጅ በላጭ ነው ብለዋል። በሌላ ሐዲስ ደግሞ አላህ ዘንድ ጠንካራ ሙእሚን ከደካማ ሙእሚን የበለጠ ተወዳጅ ነው ብለዋል። ይህም ማለት በኢማን ብቻ ሳይሆን በጉልበት በእውቀትና በገንዘብም ነው። አንድ ጊዜ የመካ ሙሃጅሮች የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጋር መጥተው ሀብታሞች እኮ እኛን በልጠውን ከፍተኛ ደረጃዎችን ይዘዋል ብለው ነገሯቸው። እሳቸውም እንዴት ብለው ጠየቋቸው። ከዛም እንደምን ሰግደው ይሰግዳሉ፣ እንደምን ጾመውም ይጾማሉ፣ ነገር ግን እነሱ ሰደቃም ያወጣሉ፣ ባሪያዎችንም ነፃ ያወጣሉ፣ እኛ ደግሞ እሱን የማድረግ አቅም የለንም ይላሉ። የአላህ መልእክተኛም እነሱን የምትበልጡበት ነገር ላስተምራችሁ ብለው ከሰላት በኋላ 33 ጊዜ ሱብሃንአላህ፣ 33 ጊዜ አልሐምዱሊላህ እና 33 ጊዜ አላሁ አክበር እንዲሉ ያስተምሯቸዋል። ከዛም ከሆነ ጊዜ በኋላ ተመልሰው ገንዘብ ያላቸው ወንድሞቻችን እርሶ የነገሩንን ሰምተው እነሱም ከሰላት በኋላ ዚክር ማለት ጀምረዋል ሲሏቸው ይህ የአላህ ችሮታ ነው፣ ለፈለገው ሰው ይሰጠዋል ብለው መልሰውላቸዋል። ይህም ማለት ሀብት ለሙእሚን ደረጃ ይጨምራል ማለት ነው። ሀብት በዛው ልክም ፈተና ነው። ምን ላይ እንደምናውለው መጠንቀቅ አለብን። ከየት እንዳመጣነው መጠንቀቅ አለብን። በሪባ ወለድ ወይም በማጭበርበር የመጣን ገንዘብ በጣም መጠንቀቅ አለብን። አላህ ሱረቱል በቀራ ላይ እንዲህ ይላል፣ ያ አዩሃ አለዚነ አመኑ ተቁላሃ ወዘሩ ማ በቅየ ሚነ ሪባ ኢን ኩንቱም ሙእሚኒን ፈኢን ለም ተፍዓሉ ፈእዘኑ ቢሐርቢን ሚነላሂ ወረሱሊህ ወኢን ቱብቱም ፈለኩም ሩኡሱ አምዋሊኩም ላ ተዝሊሙነ ወላ ቱዝለሙን። እናንተ ያመናችሁ ሆይ አላህን ፍሩ፣ ከአራጣም የቀረውን ተዉ፣ አማኞች እንደሆናችሁ ተጠንቀቁ። የታዘዛችሁትን ባትሰሩም ከአላህና ከመልእክተኛው በሆነች ጦር መወጋታችሁን እወቁ። ብትጸጸቱ ለእናንተ የገንዘቦቻችሁ ዋናዎች አሏችሁ፣ አትበድሉም አትበደሉምም። ይህም ማለት ሪባ የሚበላ ሰው ላይ አላህና መልእክተኛው ጦርነት አውጀውበታል ማለት ነው። በሌላ ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወለድ 70 ደረጃ አለው። ዝቅተኛው ደግሞ ሰውየው ከራሱ እናት ጋር ዝሙት ከመፈጸም ጋር እኩል ነው የሚታየው ብለዋል። ይህ የሚያሳየው ወለድ ምን ያህል ከባድ ወንጀል እንደሆነ ነው። እና ሐራም የሆነ ገንዘብ ደግሞ የራስንም የቤተሰብንም ልብ እንደሚያደርግ ተነግሯል። ስለዚህ ከነዚህ በመራቅ በሐላል ገንዘብ ሀብታም ለመሆን መሞከር አለብን። በመጨረሻም በየትኛውም የሥራ ዘርፍ ላይና የገንዘብ መጠን ላይ ሆነን ሪዝቃችንን ለማስፋት ብለን የምንጠቀማቸውን 4 በቁርአንና በሐዲስ የታገዙ መሳሪያዎችን እንይ። አንደኛ፣ ተሐጁድ። የተሐጁድ ሰዓት አላህ ወደ 3ኛው ሰማይ ወርዶ ማን ነው የሚጠራኝ አቤት የምለው፣ ማን ነው የሚጠይቀኝ የምሰጠው፣ ማን ነው ማረኝ የሚለኝ የምምረው የሚልበት ሰዓት ነው። በዚህ ሰዓት ተነስተን በመስገድ ከብዙ ነገራቶች ጋር ሪዝቅን አብረን መጠየቅ እንችላለን። ሁለተኛ፣ ኢስቲግፋር። ብዙዎቹ ሪዝቆቻችን ቀን በቀን ሳይታወቀን በምንሰራው ወንጀል ነው የተያዙት። ለዛም መፍትሄ የሚሆነው ኢስቲግፋርን ማብዛት። ሶስተኛ፣ ሰደቃ። ሰደቃ ማውጣት ብር የሚቀንስ ነገር ቢመስለንም በተቃራኒው ሰደቃ ማውጣት ሪዝቅን የሚያሰፋና በረካ የሚጨምር ተግባር ነው። አራተኛና የመጨረሻው ዱዓ። የተለያዩ ዱዓዎችን እያደረግን ወደ አላህ መቃረብም ሪዝቃችንንም ማስፋት እንችላለን። እናንተም ኮመንት ላይ በመግባት ከምታውቋቸው ዱዓዎች ውስጥ እየመረጣችሁ ኮመንት በማድረግ ኮመንት የሚያነቡ ወንድምና እህቶችን የማያውቁት የነበሩትን ዱዓ የማስተማር እድሉን ተጠቀሙበት። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉት፣ ይጠቅመዋል ብላችሁ ለምታስቡት ሰውም ላኩለት።
ተመሳሳይ ቪዲዮዎችን ለማግኘት ሰብስክራይብ ማድረግ አትርሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።